ሻሎም ተመልካቾቼ ቀላያት ነኝ። እንዴት ናችሁ? ዛሬ ደግሞ ሬድ ኪድኒ ቢንስ ወይም ደግሞ ቀይ ቦሎቄ በስጋ ፋንታ እንዴት አድርገን ሳንድዊች ሰርተን መጠቀም እንደምንችል ነው ማሳያችሁ። እንግዲህ ይህ ቀይ ቦሎቄ ሃይ ፕሮቲን ያለውና ስጋን የሚተካ ተብሎ እንግዲህ ሳይንሱ እንደዛ ነው የሚነገረው። በመጀመሪያ በደንብ ታጥቧል። ከዛ በኋላ ለ24 ሰዓት ተዘፍዝፏል። አሁን ወደ አሰራሩ እንሂድ። እሺ ተመልካቾቼ እንግዲህ አሁን ውሃ ጥጃለሁ። ትንሽ ጨው። የሚፈጀው 1 ሰዓት ነው። በ1 ሰዓት ውስጥ በደንብ ሙክክ ብሎ መብሰል አለበት። እሺ ተመልካቾቼ አሁን እንደምታዩት እንግዲህ ቦሎቄው በጣም ሙክክ ብሎ ነው የበሰለው። በመፍጫ ሳይሆን በመጨፍለቂያ እንጨፈልቀዋለን እንደዚህ ማለት ነው። ስቴክ ስጋ መቀጥቀጫ ማለት ነው። ስፓቱላ የምንለው እንደዚህ እያደረግን እንጨፈልቀዋለን። በብሌንደር አይፈጭም። በስፓቱላ ወይም በእንደዚህ አይነት ብረት የሆነ የስቴክ መቀጥቀጫ በደንብ ይጨፈለቃል። እንግዲህ ሬድ ኪድኒ ቢንስ ወይም ቀይ ቦሎቄ ስጋን መተካት የሚችል ሃይ ፕሮቲን ያለው ነው። ስለዚህ አሁን በጾም ጊዜ በስጋ ፋንታ የቀይ ቦሎቄ ሳንድዊች እንዴት መስራት እንዳለብን እናያለን። እሺ እንግዲህ ተመልካቾቼ ያው ቦሎቄው በዚህ አይነት በደንብ ተፈጭቷል ማለት ነው፣ ተጨፍልቋል። እንግዲህ የሚያስፈልጉን ግብአቶች ነጭ ሽንኩርት፣ ቆንደ በርበሬ፣ ኦሊቭ ኦይል እና ጨው ይሆናል። ሌላው ቦሎቄው የተቀቀለበት ውሃ የግድ ያስፈልገናል። አሰራሩን እንግዲህ እናያለን። ኦሊቭ ኦይል ከሌላችሁ በማንኛውም ቬጂቴብል ኦይል መጠቀም ትችላላችሁ። እንግዲህ ተመልካቾች አሁን ኦሊቭ ኦይል እናደርጋለን። ነጭ ሽንኩርት። ነጭ ሽንኩርቱ በጣም ነው የሚያጣፍጠው። ሌላ ምንም አይነት ሽንኩርት አይገባበትም። ከፈለግን እዚህ ላይ ቲማቲም ሶስ ማድረግ እንችላለን። ልክ እንደ ከዚህ በፊት እንዳሳየዋችሁ ለፓስታ ሶስ አሰራር በነጭ ሽንኩርት የተሰራ ቲማቲም ሶስ እዚህ ላይ ማድረግ እንችላለን። ግን በጣም የሚጣፍጠው ዊዛውት ቶሜቶ ሶስ ሲሰራ ነው፣ በነጩ ማለት ነው። እሺ መጀመሪያ ትንሽ ውሃ ጠብ እናደርጋለን፣ የቦሎቄውን የተቀቀለበትን ውሃ ማለት ነው። ከዛ በኋላ የጨፈለቅነውን ቦሎቄ እንጨምራለን። ቢደርቅብን እንኳን ውሃውን ቢመጥ የቀቀልንበት የቦሎቄው ውሃ ስላለ ስለማንደፋው እስከ መጨረሻው እንጠቀምበታለን። ትንሽ ጨው እናደርጋለን። ፋይናሊ ቆንደ በርበሬ እናደርጋለን። ግማሽ የሻይ ማንኪያ ቆንደ በርበሬ። አሁን በቅቶታል ማለት ነው። እንግዲህ በአብዛኛው እኛ ሀገር ቀይ ቦሎቄ ለንፍሮ ወይም ከሩዝ ጋር ሚክስ ተደርጎ ነው የሚሰራው ሳይጨፈለቅ ማለት ነው። ግን ካይንድ ኦፍ ደግሞ እንደ በርገርም መሰራት እንደሚችል ነው ያሳየኋችሁ። በጣም ሄልዚ እና ቴስቲ ነው። ሁሌ እንደምናገረው አመጋገባችንን እንቀይር በሚል ነው። ብዙ አይነት በዚህ በተለያዩ ቦሎቄዎች አሳያችኋለሁ ወደፊት። አሁን እንግዲህ ሳንድዊቹን ወደ ማዘጋጀት ነው የሚቀጥለው ስቴፕ። ሁል ጊዜ እንግዲህ ስንቆርጥ ውድን የሆነ መክተፊያ ወይም የእንጨት መክተፊያ ላይ ብንጠቀም ቆንጆ ሆኖ ሳይበላሽ ቅርጹን እንደያዘ ይወጣልናል።
እሺ ተመልካቾቼ እንግዲህ የሬድ ኪድኒ ቢንስ ሳንድዊች በዚህ አይነቱ ተሰርቷል ማለት ነው። ካስፈለገ ደግሞ ዳቦውን ቶስት አድርጋችሁ ቶስት ካረጋችሁ በኋላ እንደዚህ መጠቀም ትችላላችሁ። በሁለት ሌየር ብቻ የሰራሁት ያው ሬድ ኪድኒ ቢንስ ምንም ነገር ሌላ ሚክስቸር ስለሌለው በጣም ቲክ እንዳይሆን ነው። እየሰራችሁ ሞክሩ። በጣም ቴስቲ ነው። ስፔሻሊ አሁን በጾም ጊዜ መጠቀም ትችላላችሁ። ስጋን ሪፕሌስ ወይም መተካት የሚችል ሃይ ፕሮቲን ያለው ነው። እንግዲህ በቀጣይ አስተያየታችሁን ኮሜንት ቦክስ ውስጥ አስቀምጡልኝ። ሼር አድርጉ። ሼር እያደረጋችሁልኝ አይደለም። ሼር፣ ሰብስክራይብ አድርጉ፣ ላይክ አድርጉ። በሚቀጥለው እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።